በአንድ የገጠር ቀበሌ በመጥፋት ላይ ያሉ እጽዋትን ፍለጋ የተሰማሩ ጥቂት የመስኩ ተመራማሪዎች ነበሩ። ከሰዓታት ዙረት በኋላ አንድ አስደናቂ ግኝት ይጨብጣሉ። ይሄውም ከምድረ ገጽ እንደጠፋች የሚገመት ቆንጆ አበባ ተክል ማግኘታቸው ነበር። ግን ብዙም ሳይቆዩ ሌላ ችግር አብሮ መከሰቱን ተገነዘቡ። አበባ የበቀለችው በስምጥ ሸለቆ ውስጥ ለዚያውም ወገቡ ላይ ነበር። ከብዙ ውይይትና ግምገማ በኋላ ያላቸው አንድ እድል ብቻ እንደሆነ ተስማሙ። ይሄውም ከክብደቱ ቀለል ያለ ሰው ፈልጎ ወገቡን በገመድ ማሰርና አበባዋን እንዲያመጣ ወደታች መልቀቅ ነበር። በዚህም መሰረት በአካባቢው ከብቶችን የሚጠብቅ ወጣት አግኝቶ አግባቡት። ለወረታውም ጠቀም ያለ ገንዘብ ሊሰጡት ተስማሙ። ልጁም በቀረበለት ጥያቄና በሽልማቱ ተስማማ። ነገር ግን ወደ ጉድጓዱ ከመግባቱ በፊት ቤቱ ደርሶ ለመምጣት ጠየቀ። አቅማሙና ፈቀዱለት። ይመለሳል ብለው አልገመቱም። እረኛው ግን ብዙም ሳይቆይ አንድ ሰው አስከትሎ ከተፋለ። እናም ለተመራማሪዎቹ እንዲህ አላቸው፣ አሁን ዝግጁ ነኝ። የምገባው ግን በአንድ ቅድመ ሁኔታ ከተስማማችሁ ነው። የምታሰርበትን ገመድ ጫፍ እንዲይዝልኝ የምፈልገውን ሰው አምጥቻለሁ። እርሱም አባቴ ነው። ከዚህ ምን እንማራለን? ልጁ ለዚህ ፈታኝ ስራ ዝግጁ ቢሆንም የገመዱን ጫፍ ግን በባዕዳን እንዲያዝ አልፈቀደም። ለምን ቢሉ ነፍሱ በገመዱ ጫፍ እንደምትንጠለጠል ያውቃል። ስለ እርሱ ሕይወት ደግሞ ከአባቱ የበለጠ ተቆርቋሪ የለም። ወዳጄ ሆይ የሕይወትን ገመድ ብቻ ሳይሆን እስትንፋስህንም ጭምር የያዘውን ጌታ አባቴ ስትለው በፍጹም ልብ ስትከተለው ድፍረት ይጨምራል። ሞትንም ትንቃለህ። ታላላቅ ስራዎችንም አከናውነ ለማለፍ በሩ ወለል ብሎ ይከፈትልሃል። ኢየሱስ በመስቀል ላይ ከተወለኑ ምሳሌዎች አንዱ ነፍሱን ለአምላኩ አደራ መስጠቱ ነው። ኢየሱስም በታላቅ ድምጽ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህን ብሎ ነፍሱን ሰጠ። ሉቃስ 23:46። ኢየሱስ ክርስቶስ የዘላለም ሕይወት የሕይወት እንጀራ የዚህ የሕይወት እንጀራ ተካፋይ ያልሆናችሁ ወደ ክርስቶስ ኢየሱስ መጣችሁ ኢየሱስ ክርስቶስን አዳኛችሁ አድርጋችሁ እንድትቀበሉና ከዘላለም ሕይወት ተካፋይ እንድትሆኑ እለምናለሁ፣ እጠይቃለሁ። ጌታ ኢየሱስ በደሙ የተቤዠን ቤዛችን የዘላለም የኃጢአታችን ስርየት እሱ ነውና ወደ ክርስቶስ ኢየሱስ ኑና የዘላለም ሕይወትን ተካፋይ ሆኑ በክርስቶስ ኢየሱስ ስም።